ጎበዝ ተማሪዎችን ስታዩ ብዙ ጊዜ እንደነሱ በሆንኩ ብላችሁ ትመኙ ይሆናል ወይም ደግሞ ፈተና ላይ በሚያመጡት ውጤት ልትገረሙ ትችላላችሁ። ነገር ግን እናንተ በመነሳሳት ቀጥቅጣችሁ ብታነቡን ብታጠኑ ያሰባችሁትን ውጤት ማምጣት ሲያቅታችሁ ምን ይሆን ችግሬ ማለታችሁ አይቀርም። አንድ እውነታ ልንገራችሁ፣ ጎበዝ ተማሪዎች ከእናንተ በምንም አይለዩም። ልክ እንደናንተ እነሱም ሰው ናቸው፣ ተማሪዎችም ናቸው። ልክ እንደናንተ ያነባሉ፣ ያጠናሉ። ነገር ግን ልዩነት የተፈጠረው የቱ ጋር መሰላችሁ? የምትጠቀሙት ዘዴ ነው ልዩነት የፈጠረው። ምንድናቸው ዘዴዎቹ ማለታችሁ አይቀርም። 5 በሳይንስ የተደገፉ ጎበዝ ተማሪዎችን ነገሮችን በፍጥነት ለመረዳት ለረጅም ጊዜ ለማስታወስና ፈተና ላይ ጥሩ ውጤት ለማምጣት የሚጠቀሟቸው ዘዴዎችን እናያለን። እስከ መጨረሻ ድረስ ከተከታተላችሁኝ 5ኛው ዘዴ ጨዋታ ቀያሪ ስለሆነ አብራችሁኝ ሁኑ። በዚህ ቪዲዮ የምናየው ስለ ጎበዝ ተማሪዎች ዘዴ ነው። ይህ ዘዴ ደግሞ ለዛሬ ፈተና ኪዩዝ ሳይሆን ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ከእናንተ ጋር የሚቆይ ነው። ብዙ ሪሰርቸሮች እንደሚናገሩት ከሆነ ጎበዝ ተማሪዎች ጎበዝ እንዲሆኑ የሚያደርጋቸው በየዕለቱ የሚያደርጉት ነገር መሆኑን ይናገራሉ። ስለዚህ በዚህ ቪዲዮ የምናያቸውን እነዚህ 5 ነገሮችን ከቪዲዮ በኋላ እንደምትተገብሩ ተስፋ አድርጋለሁ። ብዙ ተማሪዎች ስህተት የሚሰሩት ለማንበብ ብሎ ሲጀምሩ ቀጥታ ገልጠው ማንበብ ይጀምራሉ። ነገር ግን ጎበዝ ተማሪዎች በፍጹም እንደዚህ አያደርጉም። ለማንበብ ብላችሁ ስትጀምሩ ቀጥታ ወደ ዝርዝር ነገር መግባት የለባችሁም። በመጀመሪያ ስለምታነቡት ነገር ቀድማችሁ የሆነ ፍንጭ ሊኖራችሁ ይገባል። ለዚህም ደግሞ ፕራይሚንግ የተባለውን ዘዴ መጠቀም አለብን። ፕራይሚንግ ምንድነው ካላችሁኝ፣ ፕራይሚንግ ማለት አንድን ነገር ከማንበባችን ወይም ደግሞ ከመማራችን በፊት ያንን ነገር መቃኘት ማለት ነው። ስንቃኝ ደግሞ የምናደርገው ርዕሶችን፣ ዲያግራሞችና ኬተርሞችን በላይ አየት እያደረግን እናልፋለን። ያንን ነገር ግዴታ መረዳት የለብንም፣ ግን በላይ እያየን መሄድ አለብን። ጥቅሙ ምንድነው ማለታችሁ አይቀርም። ጥቅሙ በምንቃኝበት ጊዜ ጭንቅላታችን ጥያቄ ይፈጥራል። ምክንያቱም የምንቃኛቸው ርዕሶችን፣ ዲያግራሞችንና ቻርቶችን፣ ቴርሞችን ስለሆነ በዛን ታይም ጭንቅላታችን የሆነ ጥያቄ ይጠይቃል። ምንድናቸው የሚል ጥያቄ ጭንቅላታችን ውስጥ ይፈጠራል። ያንን ጥያቄ ለመመለስ ደግሞ በምናነብበት ጊዜ ጭንቅላታችን የዛን ጥያቄ መልስ እያገኘ ይሄዳል። ስለዚህ መቃኘታችን በጣም አሪፍ ነው ማለት ነው። ምክንያቱም ጭንቅላታችን ስለምን ማወቅ እንዳለበት ቀድሞ ስለሚያውቅ በምናነብበት ጊዜ ሞር ያንን ነገር እንረዳዋለን ማለት ነው። ስለዚህ ከማንበባችሁ በፊት መቼም ስለምታነቡት ነገር ቃኘት አድርጉ። በምታነቡት መጽሐፍ ላይ የምታገኙትን ዲያግራም፣ ርዕሶችን በቀላሉ ጨረፍ እያደረጋችሁ እየቃኛችሁ ለፉ። ይህም ደግሞ ነገሩን ይበልጥ እንድትረዱ ስለሚያደርጋችሁ መቃኘት እንዳይረሳ። ክላስ ውስጥ ስትማሩ አስተማሪ ያወራላችሁን ነገር ሰምታችሁ ትሄዱና ከሆነ ጊዜ በኋላ ትረሱታላችሁ። ወይም ደግሞ ክላስ ውስጥ ጥያቄ መጠየቅ ስለማትወዱ ብቻ ዝም ብላችሁ ትሄዳላችሁ። ይህ ደግሞ ፓሲቭ ለርኒንግ ይባላል። ነገር ግን ጎበዝ ተማሪዎች ምን እንደሚጠቀሙ ልንገራችሁ። ከመምህራኖች ጋር በጣም ጥሩ የሆነ ቅርበት አላቸው። ክላስ ውስጥ ይሳተፋሉ፣ ይጠይቃሉ፣ ይመልሳሉ። ይህም ደግሞ ስለ ነገሩ በጣም እንዲረዱ ያደርጋቸዋል። እናንተም ክላስ ውስጥ ለመሳተፍ ሞክሩ። የምትፈሩና የማትወዱ ከሆነ ደግሞ ችግር የለውም። መምህራንን በግል አገኝታችሁ ማውራት ትችላላችሁ። ወይም ደግሞ በምታነቡበት ጊዜ ራሳችሁን ጥያቄ መጠየቅ ትችላላችሁ። የምታነቡትን ነገር ወደ ጥያቄ መቀየር ደግሞ ጭንቅላታችሁ ንቁ ሆኖ እንዲቆይና ነገሩን በደንብ እንድትረዱት ያደርጋችኋል። ይህ ዘዴ በጣም አሪፍና ጨዋታ ቀያሪ ነው። የመጀመሪያ ክላሳችንን ከተማርን ወይም ደግሞ ካጠናን በኋላ ማድረግ በጣም ጠቃሚ እንደሆነ ታውቃላችሁ። ነገር ግን ጥናታዊ ጽሑፎች እንደሚናገሩ ከሆነ አንድ ነገር ካነበብን ወይም ደግሞ ከተማርን በኋላ ከ12 ሰዓት በኋላ ያንን ነገር ስንከልስ ነገሩን ሴቭ ለማድረግ እንደሚረዳን ይናገራሉ። ምክንያቱም ከልሰን በምንተኛበት ሰዓት ያንን ነገር ወደ ሎንግ ተርም ሚሞሪ እንዲጓዝ እናደርጓለን። ይህም ፕሮሰስ ደግሞ በተለምዶ ስሊፕ ዲፔንዳንት ሚሞሪ ኮንሶሊዴሽን በመባል ይታወቃል። በቀላሉ አማርኛ ሲገልጽላችሁ በምንተኛበት ጊዜ የአእምሮአችን ጉልበት ይጨምራል ማለት ነው። ስለዚህ አንድን ነገር ከተማራችሁ በኋላ ወይም ደግሞ ካጠናችሁ በኋላ በ12 ሰዓት ውስጥ ያን ነገር መከለስ አለባችሁ። የምሬን ነው የምላችሁ፣ በጣም ትልቅ የሆነ ለውጥ ታዩበታላችሁ። ጥሩ ኖት ሲባል ብዙዎቻችሁ አትረዱም። አንዳንዶች አሪፍ የእጅ ጽሑፍ ይመስላቸዋል። አንዳንዶች ደግሞ ቶሎ ጽፎ በመጨረስም ሊመስላችሁ ይችላል። አንዳንዶች ደግሞ አንድ ነገር ገልብጦ መጻፍ ምናምን ሊመስላችሁ ይችላል። ነገር ግን ጥሩ ኖት የምንለው ግልጽ የሆነ አጠር ያለና እርስ በርሱ የተገናኘ መሆን አለበት። ጥሩ ኖት የምንለው ስለ ጥሩ ኖት አያያዝ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ኖት ብላችሁ ጻፉ። ብዙ ጊዜ ኖት ስትጽፉ ማድረግ ያለባችሁ በመጀመሪያ አንድ ነገር በደንብ ታነቡታላችሁ። ከዛ በኋላ ካነበባችሁት ኖት ላይ ወይም ደግሞ ከተማራችሁት ላይ አሪፍ ነው ወይም ደግሞ ይሄን ነገር ማስተዋወስ አለብኝ፣ ይሄን ነገር መያዝ አለብኝ የምትሉትን ነገር ብቻ አጠር አድርጋችሁ መጻፍ ነው ማለት ነው ጥሩ ኖት ለመያዝ። ብዙ ጊዜ መምህራኖቻችን የሚያዘጋጁልን ሾርት ኖቶች አሉ።
እነሱን መጠቀምና እነሱ የሚያወጡትን ዘዴ መከተል ራሱ በጣም አሪፍ ነው። ስለዚህ መቼም ቢሆን እና አሪፍ የሆኑ ኖቶችን ማንበብ እንዳይረሳ። የመጨረሻው ስቴፓችን ደግሞ ቻሌንጂንግ ሪቪዥን ይባላል። ይሄ ደግሞ መጨረሻ ላይ የሚመጣ ነው። ምክንያቱም መጀመሪያ ላይ ከልሰናል፣ አንብበናል፣ ሁሉን ነገር ጨርሰናል። አሁን የሚቀረን አንድ ነገር አለ። እሱም ራሳችንን ቻሌንጅ ማድረግ ነው። ራሳችንን ቻሌንጅ ለማድረግ ደግሞ የተለያዩ ጥያቄዎችን መስራት አለብን። ስለዚህ ከየት የሚያገኛችሁትን ጥያቄዎችን እየሰራችሁ ራሳችሁን አለማምዱ። ይህም ደግሞ ነገሮችን እንድታስታውሱ፣ ነገሮችን በደንብ እንድትረዱ ስለሚረዳችሁ አንድ ነገር ካነበባችሁ በኋላ ጥያቄ ስሩ። አጠቃላይ በዚህ ቪዲዮ 5 ነጥቦችን አንስተናል። እነሱም ፕራይሚንግ፣ ተሳትፎ፣ የመጀመሪያ ክለሳና ጥሩ ኖት አያያዝና ቻሌንጂንግ ሪቪዥን ናቸው። ከነዚህ ውስጥ ቢያንስ ሁለቱን ብትተገብሩ ራሱ በጣም አሁን ካላችሁበት ሌቭል ራሳችሁን ከፍ ማድረግ ትችላላችሁ። ይህ ቪዲዮ በጣም ጠቅሞኛል ካላችሁ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉ። ለምታውቋቸው ጀለሶች ወይም ደግሞ ጓደኞቻችሁ ሼር አድርጉ። ይሄ ቪዲዮ እርግጠኛ ነኝ ስለሚጠቅማችሁ ሴቭ አድርጉት፣ ዳውንሎድ አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።